አባባ ቲናን ሲጥ አድርገው ጉሮሮዋን ዘጓት። ቲና እንግዲህ ያሰበችው ነገር እየተሳካላት አይደለም። በጣም ተናዳለች። የማስበው ነገር ለምንድን ነው የማይሳካልኝ? ቆይ እስከ መቼ ነው እንደዚህ የምቀጥለው? እያለች እንግዲህ እየተበሳጨች ትገኛለች። ልጁም ደግሞ የትሁት ፍቅረኛ የራሴን አሳክቻለሁ፣ ስለ አንቺ ምንም ነገር አይመለከተኝም፣ ከዚህ በኋላ በመንገዴም ሆነ በህይወቴ እንዳትገቢ፣ እምቢ የምትይ ከሆነ ግን አንገትሽን ብዬ ነው የምደፋሽ አላት። ቲና በጣም ተናደደች፣ ተስፋም ቆረጠች። ከዛም በጣም ተናደደችና ወደ ቤት ተመለሰች። ልጁም ደግሞ ትሁትን አስፈራራት። ከካሌብ ጋራ የተለየ ግንኙነት ካለሽ አባትና ልጅ አንገታቸውን ቆርጬ በስጦታ መልኩ እልክልሻለሁ አላት። እንደዛ አታድርግ፣ እኔና ካሌብ መሀል ምንም አይነት ነገር የለም። ስለዚህ እባክህን ሰዎቹን በማያውቁት ነገር አታሰቃያቸው። ይኸውልሽ እኔን ፈርተሽ እንዶ የምትቀባጥሪ ከሆነ ነግሬሻለሁ ትሁት፣ እመነኝ። በጭራሽ አለችው ማለት ነው። ከዛ በኋላ ለኤደን ሁሉንም ነገር ነገረቻት። ኤዱዬም ደግሞ ይሄን ልጅ በቃ መገላገል አለብን፣ እስከ መቼ ነው እንደዚህ ፈርተን የምንኖረው? ስለዚህ ዛሬውኑ የሆነ ነገር ማድረግ አለብን አለቻት። ምን ልናደርግ ነው ስትል እሱን እኔ እነቃለሁ፣ እና አሁን እንሂድ ብላ ባለፈው አባባን ያገተው ልጅ ጋር ወስዳ እንግዲህ ተነጋገሩ ማለት ነው። እሱም ልጁን ስለሚፈልገው አገኘችት። ኤዱዬ ገንዘብ ሰጠችው። የጋራ ጠላት ነን ሁላችንም፣ ስለዚህ እኔም በጣም ስለምፈልገው አንገቱን ብዬ ዛሬ ማታ አገላግለዋለሁ አለ ልጁ። እንግዲህ ቲና እያሰበችው ነገር ሁሉ ከሸፈባት። አሁን ቆይ ለምንድን ነው የማስበው ሁሉ ግራ የሚገባኝ? ለምን? ከዛ በኋላ በጣም ስለተናደደች እና ተስፋ ስለቆረጠች ብቻ አባባ በብርጭቆ ውሃ አስቀምጠው ነበረ። ያንን ውሃ ውስጥ እንግዲህ መድኃኒት አምጥታ ጨመረችባቸው። እሷ ግን ቤት ውስጥ ምንም ነገር ያለ አልመሰላትም። ካሜራ ቤት ውስጥ አለ። ያንን ካሜራ በጭራሽ አላየችውም እስከ ዛሬ። እሷ የራሷን ተንኮልና እንትን ብቻ እንጂ አባባ ቤት ውስጥ ካሜራ ገጥመዋል። ስልካቸውም ላይ አለ ማለት ነው። እንግዲህ ዛሬ ትልቅ ውርደት ነው የተዋረደችው። አባዬ ወደ ውጭ ወጣ ብዬ ልምጣ አየር ልቀበል ነው ብላ ወጣች። ከዛ በኋላ ወይዘሪት ቲና እሺ ትሁቴ ሂጂ ከዘፈር እንዳትርቂ አሏት አባዬ። እሺ ብላ ወጥታ ሄደች። ከዛ በኋላ ቲና ቶሎ ብላ መጣችና ውሃ ውስጥ መድኃኒት ጨመረችበት። አባባ ግን በስልካቸው እያዩዋት ነበረ። ከዛ በኋላ ሮጠው መጡና እንግዲህ ቀጥ ብለሽ ጠጪ አለችን። ውሃ ጠጪ አንቺ መሰሪ ብለው እንግዲህ ብርጭቆ ነው ውሃ ላይ ተከሉባት። እምቢ ብላ እየንትን እያለች ነበረ ማለት ነው። ትሁትዬም እንግዲህ አውቃ ነው ወደ ውጭ የወጣቸው የነበረው፣ ያው ልጁ ስለቀጠራት ነው። ከዛ በኋላ እንግዲህ ያ የእሷ ፍቅረኛ መጥቶ ትሁቴን አፍንጫዋን ሲያፈናት ልጁ ከኋላ መጣና ግጥም አድርጎ መጣ ወገቡ ላይ ሄዶ ድፍት አለ። ከዛም ትሁትዬ ደንግጣ እዛው ቆማ ቀረች። ልጁ እንግዲህ ታሪክ ሰርቷል። ነገር ግን ከዛ ጋር እንደ እባብ አፍርልሶ ከተነሳ ነገር ሁሉ ይበለሻሻል። እንደምንም ብሎ ወይ ጨርሶ ትሁትም ትገላገላለች ብዬ አስባለሁ። አለበለዛ ትሁት መቼም ሰላም ሊኖራት አይችልም። አይደለም ትሁት ቤተሰቡ በሙሉ ሰላም አያገኙም ማለት ነውና ሰላማቸውን ነው የነሳቸው እየተመላለሰ ጭራሽ ቤቷ ድረስ ቀጥ ብሎ መጣ ማለት ነው ሰውየው። እንግዲህ በጣም አስቸጋሪና አጸያፊ ሰው ነው እውነት ለመናገር። አንድ ሰው አልፈልግህም ካለ አልፈልግህም ነው። በግድ ፍቅር ይኖራል እንዴ? ሰዎች በግድ ውደጅኝ፣ በግድ የኔ ሁኚ ማለት አይሆንም። እንግዲህ እሷም ደግሞ እባክህን ተወኝ፣ እኔ አንተን ሽሽት ነው ከገጠር ወደ ከተማ የመጣሁት፣ አሁን ደግሞ ምንም የማያውቁትን ሰዎች እዚህ ግራ ታጋባቸው እያለች